ሰላም ሰላም ውድ የመቅደስ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንዴት አላችሁልኝ? ውድ ተመልካቾች እንዴት ናችሁ? ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። እኔም እንግዲህ እየጠፋሁኝ አንዳንዴ ብቅ እላለሁ ማለት ነው። እንደዚሁ የምጠፋው አንዳንዴ ያልመችኝ እያለ ነው እና ደህና ናችሁ? እንዴት ናችሁ? አላችሁልኝ ወይ? ቪዲዮ ሁሌ እየሰራሁ ብለቅ ደስ ይለኝ ነበረ። አንዳንድ ምክሮችን ይዤላችሁ ብቅ እያልኩኝ ብለቅ ደስ ይለኛል። አንዳንድ ያልመችኝ እያለ ነው በጣም። እንግዲህ የማዳም ቅመሞች ደግሞ አብዛኛውን ብዙ ሰዓት የለንም እንደዚህ ማታ ምናምን ነገር ካልሆነ በስተቀር ቀን ላይ እንኳን ቁጭ ብላችሁ ቪዲዮ ለመቀረጽ ግን ልጆች ይገባሉ፣ ይመጣሉ፣ ይጠራሉ እና ደህና ናችሁ? በተረፈ ደህና ናችሁ? እንዴት አላችሁልኝ? ውድ ጓደኞቼ የዩቲዩብ ተመልካቾቼ ሰላም ናችሁ ወይ? ዛሬ ይዤላችሁ የመጣሁት አገር ቤት ስለምንልከው ልጆች ብር የምንልከው ምን አይነት ሰው ነው? ታማኝ ሰው ነው ወይ? ፍቅረኛም ሆነ ቤተሰቦቻችንም ሆኑ ማለት ለኛ ያስባሉ ወይ ለኛ የሚጨነቃሉ ወይ የሚለውን ነገር እናንተ በደንብ አውቃችሁ ነው ለነዛ ሰዎች ገንዘባችሁን አደራ መስጠት ያለባችሁ። ማለት ሰው ገንዘብ ያሳስታል፣ ማንኛውም ሰው ሊያሳስት ይችላል። ግን አንዳንድ ሰው ደግሞ የሰው ሀቅ የማይፈልግ ሰው አለ። የሰው ስሙን ሳንቲም ወደ ራሱ እንዲገባበት የማይፈልግ ሰው አለ እና እንደዛ ያለ ሰው ፈልጋችሁ ወይም ደግሞ ቡክ አውጣችሁ በቡካችሁ በራሳችሁ ቡክ አሁን እዚህ ሆናችሁም የራሳችሁን ቡክ ማውጣት ይቻላልኝ። እንደዛ እያደረጋችሁ ብታስቀምጡ መልካም ይመስለኛል። ብዙ ልጆች ያለቅሳሉ። ፍቅረኛ ይሄን ያህል ዓመት ሰርቼ ብሬን ቀማኝ፣ ሌላ ሚስት አገባ ምናምን። አንዳንዴ በሱ መፍረድ አይቻልም። እናንተ 8 ዓመት ሰርቼ በቀደም 8 ዓመት ሰርቼ ብላ የምታለቅስ ልጅ ነበረች። ግን እያለቀሰች ብሬ ፍቅረኛዬ 8 ዓመት ሰርቼ ልኬለት ካደኝ እያለች እያለቀሰች ትኩረት ላይ አይቻታለሁኝ። ብዙ ሰውም ተቀባብሏታል ማለት ነው። እና ብዙ ሰው ልጆች 6 ዓመት 12 ዓመት 16 ዓመት ምናምን ሰርታችሁ ፍቅረኛ ሳታገቡት ለፍቅረኛ ብቻ ፍቅረኛችሁ ስለሆነ ብቻ እወድሻለሁ ስላለች ብቻ ገንዘባችሁን የምትሰጡ ልጆች አላችሁ። ለምን እናንተ እኮ ነገ ማረፍ ትፈልጋላችሁ። ነገ ይደክማችኋል። የአረብ ሀገር ሁሌም አረብ ሀገር መቼም አይኖርም። ወደ ሀገር መግባት አለ። የዛን ጊዜ ስትገቡ ደግሞ ችግር በደንብ ሲገባችሁ ማለት በደንብ አዛ ሂዳችሁ ስታዩት እዚህ እኮ ምንም ነገር ላይ መስላችሁ ይችላል። ሰርታችሁ ስለምታገኙት ምንም ነገር ሊመስላችሁ እንትን አይልም። ግን በኋላ ጉልበታችሁ እየደከመ ሲሄድ ጉልበታችሁ እየደከመ እናንተ መስራት ሲያቅታችሁ በዛ መካከል ደግሞ ሊያማችሁ ይችላል። አብዛኛውን አረብ ሀገር የምንሰራ ልጆች ደግሞ እግራችን ያመናል። ትንሽ ስንቆም ቁመን ስንቆይ እግራችን ያመናል እና ለዛ ስለሆነ ድረስ ራሳችሁን እየጠበቃችሁ ራሳችሁን እንትን እያላችሁ ለእናንተ የማይጎዳ ነገር ብታደርጉ ጥሩ ነው። ማለት ነገ የማይጎዳችሁ ነገር፣ ነገ የምትደሰቱበትን ነገር ወይ ብራችሁን ይዛችሁ በራሳችሁ ቡክ እያላካችሁ ከዚህ ሆኖም ቡክ ማውጣት ይቻላለኝ። ቡክ አውጥታችሁ በገዛ ገንዘባችሁ ማስቀመጥ ትችላላችሁ። እዚህ ራሱ አረብ ሀገር ቁብ አለ ማለት ቁብ ስላችሁ እናንተ ማደሞቻችሁ ጥሩ ካሆኑ ማለት ለእናንተ የሚያስቡ ጥሩ ካሆኑላችሁ ነው እንጂ እንደዚህ ደሞዝሽን የምትይዝብሽ ከሆነ በሰዓት ማሰጥሽ ከሆነ እንደዛ ማድረግ የለባቸውም። ግን እነሱ ራሱ ቁብ አስገቡ የምትሏቸው እነሱ የሚጥሉት ቁብ አለ እዛ ያስገቧቸዋል ማለት ነው። እና እንደዛ እያደረጋችሁ ማጠራቀም ትችላላችሁ። ከዛ ስትሄዱ ቁባችሁ ደፍተር ላይ እናንተ ራሱ ይሰጣቸዋል፣ ይኖራቸዋል። ከዛ መክሰስም ትችላላችሁ ማለት ነው። እነሱ ቁቡን ሰዎቹ ራሱ ቢክዷችሁ መክሰስ ትችላላችሁ፣ ችግር የለውም። የፈለጋችሁትን ያልኩ እነሱ ራሱ ይጥላሉ። ስለዚህ ከእነሱ ገብታችሁ መጣት ትችላላችሁ። ባንክ ማስቀመጥ ትችላላችሁ። በራሳችሁ ብጣቃ ሁሉ ነገር ስላላችሁ ማውጣት ትችላላችሁ። ካልተቻለ ደግሞ የኢትዮጵያ ቡክ ማውጣት ይቻላል። እኛ አሁን አለ የሆነ አፕሊኬሽን ማለት ነው። በዛ ወጣችሁ ማስቀመጥ ትችላላችሁ።
እና ብራችሁን የማይታመን ሰው እየላካችሁ አትበሉ እህቶች እባካችሁን። ማለት እዚህ ስንት ለፍተን ስንት ደክመን ነው የምናመጣው። አረብ ሀገር የሚሰራ ብር ደግሞ በረከትም የለውም። እንኳን ዝም ብለን በትና ነው ይዘነው ራሱ አይያዝም እውነት። እና ለራሳችሁ ማወቅ አለባችሁ። በኋላ ብታለቅሱ ከተበላችሁ በኋላ ብሩ ካለቀ በኋላ ጉልበታችሁ ካለቀ በኋላ ብታለቅሱ ምንም እንትን የለውም። እውነት መጥቶ ያየ ሰው መጥቶ የደከመ ሰው የሰራ ሰው ሲሆን ይረዳቸዋል። የእናንተን ድካም፣ የእናንተን ጉልበት ማለቅ፣ የእናንተን ሁሉ ነገር ይረዳቸዋል። ግን አሁን አገር ያለ ሰው ላይረዳችሁ ይችላል። ምክንያቱም ልፋቱን አያውቁትም፣ ከዚህ ድካሙን አያውቁትም። አንዳንድ አሁን እንደዚህ ቪዲዮ ወይም በቃ የሆነ ቲክቶክም ሆነ ለሰከንድ የምንሰራት ቪዲዮ ያንን ነው የሚመለከቱት። አምሮባት እንደዚህ ብላ ተመችቷት ከሌ ልጅ ማምን በቃ ስደት ሊሄድ ብለው የሚመጡት ራሱ አብዛኛውን እንደዛ እያዩ ነው ማለት ነው። የፊታችን ገጥ ነው የሚያዩተኝ። በቃ ይሆናል አይደል ለሰከንድ የሰራናትን ለየርፈታችን ሰዓት የሰራናትን ቪዲዮ አይተው አምሮብሻል፣ በቃ በጣም አምሮብሻል ምናምን ነገር በቃ የሆነ እኔ እንጃ እውነት ምንም በቃ የምትሰሩ ራሱ አይመስላቸውም። ስራ የምትሰሩ አይመስላቸውም። ተኝታችሁ የሚከፈላችሁ ነው የሚመስላቸው ሲጀመር ማለት ነው። እንደዛ የሚያስቡ ሰዎች አሉ። እና ስለዚህ እናንተ ለራሳችሁ የምታውቁት እናንተ ነው ለራሳችሁ ማወቅ ያለባችሁ። ብራችሁን አያያዝ ለቤተሰብ አትርዱ አይደለም። ቤተሰብ ከምንም በላይ ቤተሰብ ይበልጣልና ለቤተሰባችሁ አትላኩ አይደለም። ለቤተሰባችሁ ለእናት ለአባታችሁ የሚፈልጉትን ያህል ማለት ያቅማችሁ የሚችለውን ያህል አድርጉላቸው። ከነሱ የሚበልጥ ነገር ምንም ነገር የለም። እና ይህ ግን ላጎት ልጅ ላክስት ልጅ ለምን እያላችሁ እናንተ እንኳን እንደዚህ ተብሎ ይቀርና እኔ አንዳንዴ ማለት 8 ዓመት ሰርቼ 16 ዓመት ሰርቼ 10 ዓመት ሰርቼ እንደዚህ ለቤተሰብ ሰጥቼ በቃ ከሌን ረደፉ ሲሉ እንዴት ተርፋቸው ነው ምናምን ነገር ግን እንደዚህ የሚያደርጉ እያልኩኝ እኔ ራሴን እጠይቀው ነበር ማለት ነው። ለፍቅረኛቸው ሁሉ ያን ሁሉም ብር የሚልኩ እንዴት እየተረፋቸው ነው ማለት ራሳቸው ተርፎ የሚያደርጉ ነበር የሚመስለኝ። ግን አሁን ራሳቸው ባዶ ሆነው ራሳቸው ምንም ነገር ሳይኖራቸው በቃ ለኔ የሚሉት ነገር ምንም ነገር ሳይኖራቸው ነው እንደዛ የሚያደርጉት። ለፍቅረኛም በቃ አፈቅርሻለሁ ነገ መተሽ በቃ እንጋባለን፣ ምን አላማ ነው በቃ ምን እንድትሰሪ ነው ደስ የሚልሽ፣ እኔ እንደዚህ ብታሪ እንደዚህ ብንሰራ ምናምን ነገር ገና እቅድ ያወጣላታል። ለእሷ የሰረችው ብር እሷ ለፈችበት ብር እቅድ ያወጣላታል ማለት ነው። ማለት ደህና ሆኖ የሚሰራ ከሆነ እኮ ችግር የለም፣ እቅድም ቢያወጣም ችግር የለም። አብራችሁ ማደግ አብራችሁ መስራት ደስ ይላል። ግን አንቺ እሱ ቁጭ ብሎ ከዛ ምንም ነገር ሳይጠር ምንም ነገር ሳይለፋ እሱ ልፋት ሳያሳይሽ ለአንቺ ዋጋ ሳያሳይሽ አንቺ በቃ አንቺ እሱን ማለት እኔ በብር ይቅርታ አድርጉልኝ እንደዚህ ስል፣ ግን ወንዱን በብር እንደገዛችሁት ነው የምቆጥረው። ለምን መሰላችሁ? እናንተ ብር የምትልኩለት ከሆነ ሁሌ ብር የምትልኩለት ከሆነ ያ ወንድም በቃ ማለት ሰነፍ እየሆነ ነው የሚሄደው። በራሱ መተማመኑን ራሱ ያጣል ማለት የሴት ገንዘብ እየበላሁ ምናምን የሚል ስሜት ራሱ በኋላ ላይ ይመጣበታል። እንደዛ ያለ ጥያቄ ነገር ይመጣበታል። ስለዚህ እሱ ራሱ ለፍቶ ያመጣት ነገር ግን ያቺ ነገር ግን ለሱ ልብ ማለት የልብ ይሰማዋል፣ ጀግናነት ይሰማዋል፣ ወንድነት ይሰማዋል። ደስ ይላል። ወንድ ልጅ ሰርቶ ሲያመጣ ለራሱ ደስ ይላል ማለት ነው። ለራሱ በጣም ነው ደስ የሚለው እንኳን ይቅርና ለሌላ ሰው። ግን የሴት ብር ውስጡ ራሱ ይነግረዋል እኮ ያንን ነገር ሳያውቅ አይደለም የሚያጠፋባቸው የእናንተን ብር። ነገ እናንተ ጋር የሚሆን ዓላማ የለውም። ነገ እናንተ ጋር የመስራት ዓላማ የለውም። አብራችሁ የሚሆን ዓላማ የለውም። ከዛ ያንን ነገር ያጠፋና ውስጡ ራሱ ሲወቅሰው ትቷችሁ ይሄዳል። አንድ ሰው ከተመቻቸ ኑሮ ወንድ ልጅና መተሽ ብታስገቢው የተመቻቸ በቃ ይሆናል አይደለ? እሱ የሚሰማው ማለት ጀግንነትሽን እኮ በጣም ጀግንነትሽን
ጀግና ነሽ፣ የኔ ሚስት በጣም ጎበዝ ነሽ ምናምን ነገር ሊልሽ ይችላለኝ፣ የበረታታሽ ይችላል፣ ያን ነገር ሊያስደስተው ይችላል። ግን እሱ ከአንቺ በታች ገቢ ካለው የሆነ እኔ በቃ አንቺ ባትናገሪው አንቺ የሆነ ማለት ይጎዳዋል ብለሽም አንቺ የምትናገሪው ነገር ይጎዳዋል ብለሽ አትናገሪም። አንቺ የተናገርሻትን ነገር አይ የአንቺ ካርት ስለሆነ ነው የአንቺ ገንዘብ ስለሆነ ነው ምናምን ነገር ንግግር ያመጣል ማለት ነው። ግን ወንድ ልጅ አብራችሁ ለፍታችሁ አብራችሁ ሰርታችሁ አብራችሁ ደክማችሁ ያገኛችሁት ነገር ግን ያ ነገር ለእናንተ ራሱ ጥሩ ነው። ብርሽን ያዝ አድርገሽ ሄደሽ በጋራ የምትሰሩት ነገር ወይ መክፈት በጋራ የምትሰሩት ነገር የምትወጂው የምታፈቅሪ ከሆነ ለሱም የምታስቢለት ከሆነ ነገ ጎበዝ ወንድ ጀግና ወንድ እንዲሆን የምትፈልጊ ከሆነ አንቺ ብርሽን ያዝ አድርገሽ ሄደሽ የምትወጂው ነገር እሱ የሚሰራበት ካለለው አብረሽ እንደዛ የሆነ ነገር ከፍታችሁ ብትሰሩ ምንም ችግር የለውም። ግን አንቺ እዚህ አረብ ሀገር ቁጭ ብለሽ ብር እየላክሽለት እሱ አዘ ምን እንደሚያደርገው አታውቂም። ከዛ በኋላ ሌላ ሚስት አግብቶ ሲጠብቅሽ እሱ ቤቱን ሌላ ቤት መስርቶ ሲጠብቅሽ ምናምን ነገር አንቺ ራስሽን ከማጥፋት አሁን መጠንቀቅ አሁኑ ያለብን ነገር መጠንቀቅ ነው እና ወይም አታፍቅሩ አታወሩ ሳይሆን እናንተ ለፍቅር ነው የቀረባችሁት፣ እሱም ለፍቅር ነው የቀረባችሁ። ስለዚህ ፍቅራችሁን እያሳደጋችሁ ቆይታችሁ በኋላ ደግሞ ወደ ጋብቻ ምናምን ስትሄዱ የፈለጋችሁትን ነገር መርጣችሁ መስራት ትችላላችሁ። ችግር የለውም። አሁን አንቺ እዚህ ሆነሽ ብትልኪለት ምን እንደሚያደርገው አንቺ አታቂም። ብሩን የቱ ላይ እንደሚጥለው አታቂም። እሱ ምን ቦታ ላይ እንዳለ አታቂም። ሚስት ይኖረው ሚስት አይኖረው አንቺ ገና በፌስቡክ ተዋወቁት ብለሽ እንደዚህ የምታደርግለት ወንድ ሌላ ሴት ትኖረው ሌላ ሴት ወልዶ ይሁን ልጅ ይኖረው ራሱ አታውቂም። ልጅ ወልዶም ሊሆን ይችላል። አምስቱ ልጋ ተኝቶም ሊያወራሽ ይችላል። እና እንደዚህ ብዙ ሴቶች ተሸውደዋል። በዚህ ሌላ ትዳር እያለው እሷን ስትመጪ አገባሻለሁ እያለ እያታለለ ያንን እሷ የምትልክለትን ብር የራሱን ህይወት ነው የሚመራበት፣ የራሱን የጎደለውን ነገር ነው የሚሞላበት። ይሄ ለሱም ባያውቀው ነው እንጂ ከምንም አያደርሰውም። የእጁን ይሰጠዋል። እንደዚህ የሚሰሩ ወንዶች የእጃቸውን ነው የሚያገኙት። ቀስ ብሎ ነው የሚደርሰው። ግፍ ደግሞ ለአንዴ አይደለም። ለአንድ ሰው ግፍ ካሰራችሁ ያን ነገር ተሎ አይደለም የሚደርስ፣ ቀስ እያለ ነው የሚደርሰውና እሱ የእጁን ያገኛል። ግን እናንተ መጠንቀቅ አለባችሁ። ከእንደዚህ ያለ ወንድ ገና በፌስቡክ አውቀዋለሁ ብለሽ ያወርቶኛል በቪዲዮ ብለሽ የምትሸወጅ ሴት አለሽ እና መጠንቀቅ አለባችሁ እህቶቼ። ሲጀመር አውሩ፣ ችግር የለውም። ማውራት ችግር የለውም። ብታወሩ ችግር የለውም። ራሳችሁን ጠብቃችሁ፣ ሴትነታችሁን ጠብቃችሁ፣ ክብራችሁን ጠብቃችሁ ማውራት ችግር የለውም። ግን በቃ ገና ስትመጪ አገባሻለሁ ስላለሽ አብረን እንሆናለን ስላለሽ ብቻ ብርሽን እያነሳሽ አንቺ አትላኪለት። እንኳን እኔ እንጃ የሁለት ዓመት ብር የአንድ ዓመት ብር እኔ እውነቴን ነው የምላቸው። አልበናስ በፊት በጣም ነው የምከታተላትም አንዳንዴም እየገባሁ እከታተላታለሁ እና እዛ ውስጥ የሚሰማ ተቆራራጦ የሚመጣም አለ። ተቆራራጦ ቲክቶክ ላይ ስትገቡ ይመጣላቸዋል። ብቻ እሷ ቤት ገብተው የሚያወሩት ልጆች እኔ አንዳንድ ጊዜም እያሾፉ ነው እንዲህ ይላሉ። ማርያምን እምላችሁ እንዴት ነው ማለት የሰው ልጅ አንዴ ተጣልተው ዘግቷት ከዛ ስትልክለት ያወራታል። ሳትልክለት ስትቀር ደግሞ ትንሽ ስትልክለት ያወራትና ከዛ ያቺ ብር የላከችለት ሲያልቅ ይዘጋታል። ከዛ ደግሞ ትልክለታለች። እንደዛ እያለ ሲያወራት እሷ ስንት ዓመት ነው? 2 ዓመት ነው እንደዛ ላከችለት ብር ማለት ነው። እና ይሄ አሁን ባንዴ አይታወቅም ማለት ምን እንደፈለገ ካሷ ምን እንደፈለገ ገንዘብ ነው የፈለገው እንጂ እሷ ምንም ነገር አልፈለጋትም። እሷን ሲጀመር ወንድ ልጅ እናንተን የሚፈልጋችሁ ከሆነ እናንተን የሚያከብራችሁ ከሆነ ከእናንተ ምንም ነገር አይፈልግም። ማንነታችሁን እንኳን ይቅርና ምንም ብትሆኑ ምንም ባታምሩ ብታምሩ ከእናንተ ጋር በቃ እናንተን ማንነታችሁን ስለወደደው ምንም ነገር አይቀንስም፣ ፍቅሩም አይቀንስም። ምንም እንኳን በእርሳት ልኮለት መዝጋት ይቅርና አይጠይቅም አላችሁ። ሊጠይቅ ይችላል፣ የሰው ልጅ ነው፣ ሊቸግረው ይችላል። ግን ጠይቆ ራሱ እምቢ ስትሉት ከእናንተን ፊቱን ሊያዞርባችሁ አይችልም። ያን እናንተ
እናንተን የሚወድ እናንተ ጋር ነገ ለመኖር እንትን ያለው እቅድ ያለው ትዳር ይዞ ለመኖር እቅድ ያለው ወንድ ብር አላክሽልኝ እንደምን ብሎ ራሱ አይጣላሽም። ማንኛውም ሰው ሊጠይቅ ይችላል እኮ ማለት ማንኛውም ሰው ግን መጠየቅ ራሱ ማለት ነው እንዲህ በጣም ይሄ ራሱ እናንተ የሚያከብራችሁ እናንተን የሚወዳችሁ ወንድ ከሆነ እንደዛ ከሆነ ራሱ ቢጠይቃችሁ በጣም ካልተቸገረው በስተቀር የሚወዳትን ልጅ ወንድ ልጅ የሚወዳትን ልጅ ብር ላኪልኝ ብሎ አይጠይቅም። ቢሞት ይሻለዋል። አይጠይቅም። ምክንያቱም ክብሩ ይነካበታል። ክብሩ ስለሚነካበት ስለሚያውቅ በቃ ለክብሩ በጣም ነው ለሚወዳት ልጅ በጣም የሚጠነቀቅላት ስለሚጠነቀቅላት ብር ላኪልኝ ብሎ ራሱ አይጠይቃትም። እንዲሁም የሚቸገርሽ ነገር አለ ወይ ባይኖረው ምንም ነገር አያጎንሽ ነኝ ምን ላደርግልሽ ምን ልርዳሽ በሀሳብ ቢሆን እረዳሻለሁ ብሎ እሷን ነው የሚያበረታታት እንጂ ገንዘብ አይጠይቃትም። ስለዚህ እህቶቼ ንቁ። እንደዚህ ያለ ገንዘብ ምናምን ነገር ብሎ ገና ሲያወራባችሁ ከጆሮ ላይ ዝጉት ማለት ነው። አጆሮ ላይ ዝጉበትና አሰናብቱት። ክብራችሁን የሚነካ ነገር ክብራችሁን በቃ እንትን የሚላችሁ የሚያወራችሁ ለነገ ምንም ነገር አይጠቅምሽም። ይሄ ሲጀመር ማለት ነው። እህቴ ልንጋርሽ እና አንቺን የሚያከብር ወንድ እንደዚህ ጥያቄ ራሱ አይጠይቅም። ቢጠይቅ ራሱ ምንም ካቸገረው በጣም ካቸገረው ነው እንጂ ላንቺ ነው በቃ የሚጨነቀው። ላንቺ ይጨነቅልሻል። ተሎ ሰራተሽ ሀሳብሽን አሳክተሽ እንዴት ገቢለት ነው የሚፈልገው እንጂ አንቺን ብር እያለ በስደት አያጨናንቅሽም ማለት ነው። እና የዛሬው ቆይታ ይሄን ይመስላል። በሌላ ቪዲዮ ደግሞ ይዤላችሁ እመጣለሁኝ። በሌላ ቪዲዮ ይዤላችሁ እስከምመጣ ድረስ ደህና ቆዩልኝ። ላይክ ሸር ስለምታደርጉልኝ ስለምታበረታቱኝ አመሰግናለሁ።